እግዚአብሔር ሙሉ ነው፣ አምላኬ አያስፈልገውም። መላእክት እንኳን ለማምለክ እንዳልተፈጠሩ መጽሐፍ ቅዱስ ይናገራል። ቅዱሳንን ለማገልገል መዳንን የሚወርሱትን ለማገልገል የተፈጠሩ መንፈሶች አይደሉም? ምን ይላቸዋል? የሚገርም ብናመልኮም እግዚአብሔር ሙሉ ነው። አንዳች እንደሚጎለው ልናስብ አይገባም ተብሎ ተጽፏል። ሐዋርያት ሥራ ምዕራፍ 17 ላይ አንዳች እንደሚጎለው ልናስብ አይገባም ከተባለ ታዲያ እግዚአብሔር ለምን ሰውን ፈጠረ? ጉድለቱን ለማሟላት አልፈጠረም ማለት ነው። አምልኮ ፈልጎ የሚያራግቡለት ሰዎች አይደለም የፈጠረው፣ ወይ እንዳይደብረው አካምፓኒ ፈልጎ አይደለም የፈጠረው። ለምን ፈጠራቸው ቢባል እንደ እግዚአብሔር ይገዙ ዘንድ፣ እንደ እግዚአብሔር ሕይወትን ኢንጆይ ያደርጉ ዘንድ። ይህ ሰውን የመፍጠር ጉዳይ ደግሞ የዘላለም ሐሳብ ነው። በዘላለማዊ ሐሳቡ እንደ እግዚአብሔር ያላቸው እንደ እግዚአብሔር ባህሪ ያላቸውን ሰዎች እግዚአብሔር ወለደ ማለት ፈጠረ ማለት ነው። ለምን ተፈጠሩ? ሰዎች የእግዚአብሔርን ደስታ እንዲደሰቱ፣ እግዚአብሔር እንደሚገዛ ሊገዙ፣ እግዚአብሔራዊ ባህሪ የሚገለጥባቸው የራሱን ቤተሰብ ነው። እግዚአብሔር ኤክስቴንድድ ፋሚሊ ነው ለዚህ ዓለም ያስገባው። እነዚህ የእግዚአብሔር ኤክስቴንድድ ባህሪዎች የእግዚአብሔር ደስታ ናቸው። ደስታው ለእግዚአብሔር ጥቅም አይደለም። የኛ ጥቅም፣ የኛ ደስታ የአባታችን ደስታ ነው። እንደ እግዚአብሔር ገዢዎች ናቸው። የአማልክት አምላክ እግዚአብሔር አማልክትን ነው ወደ ዓለም ያስገባው። አማልክት ማለት ገዢዎችና ፈራጆች ማለት ነው። ጌቶች ናቸው እነዚህ። ኢየሱስን የጌቶች ጌታ የሚለው ጌቶች የተባሉት የእግዚአብሔር ልጆች ናቸው። በአየር በየብስና በባህር ያሉትን ይግዙ ሲል ባረካቸው የተባሉ እነሱን ጌቶች ነው የሚያወራው። ስለዚህ የነዚህ ጌቶች ጌታ ነው። የነዚህ አማልክት አምላክ ነው እግዚአብሔር። አማልክት ማለት የሚመለኩ አምላኮች አይደለም፣ የሚገዙና የሚፈርዱ ማለት ነው። ትርጉሙ ኤሎሂም ከሚለው ነው የተረጎመው። ሰው የተፈጠረው እግዚአብሔር ለማምለክ ሳይሆን ከተፈጠረ ላይቀር እግዚአብሔርን ያመልከዋል። አምልኮም ደግሞ ዛሬ እንደምናመልከው አይነት አምልኮ አይደለም። ዛሬ የምናመልከው አምልኮ የብሉይ ኪዳን አምልኮ ነው። ባታመልከው የሚያኮርፍ የሚመስል እግዚአብሔር አምላካችንን ከተፈጠርን ላይቀር ላናመልከው አንችልም። በፊቱ ቀርበ አምልኮ ላትሰጠው አትችልም። በፊቱ ቀርበ ላትወደው አትችልም። በፊቱ ቀርበ ከፍቅር አባት ተወልደ ላፈቀረህ አምላክ ፍቅርን ሪስፖንድ ሳታደርግ መውጣት አትችልም። ባህሪው ራሱ ሪስፖንድ ያደርጋል። ስለዚህ አዳም ያመልክ ነበር እግዚአብሔርን ስንል እንደ አሁኑ እየዘመረ በቃ አሁን እግዚአብሔር ላምልክ እያለ ሳይሆን ኑሮ ራሱ አምልኮ ነበረ። ከተፈጠርን ላይቀር እግዚአብሔርን እናመልከዋለን እንጂ ፕራይመሪሊ ለማምለክ አልተፈጠርንም። የተፈጠርነው ሕይወትን ኢንጆይ ለማድረግ ነው የተፈጠርነው። የተፈጠርነው እንደ እግዚአብሔር እንድንኖር ነው የተፈጠርነው። የተፈጠርነው የእግዚአብሔር ባህሪ ነጸብራቅ ሆነን የእግዚአብሔር ደስታ ሆነን የተፈጠርነው። የአባት ደስታ እኮ የልጆቹ ደስታ ነው። ታውቃለህ? አንተ አሁን ልጆች እነዛ የሚያማምሩ ልጆች የአንተ ደስታ ካሁን በኋላ የነዛ ልጆች መልካም ነገር ነው፣ የነሱ ደስታ ነው። እኔ ልጆቼ እዝራዬና በን በጣም መወዳቸው እነሱ ደስታዎቼ ናቸው። የነሱ ሰክሰስ ነው የሚያስደስተኝ። አባታችን እግዚአብሔር እንደዚህ ይላል፣ መልካምን ሳደርግላችሁ ደስ ይለኛል፣ ስባርካችሁ ደስ ይለኛል። የባሪያውን ደስታ የሚወድ እግዚአብሔር፣ የባሪያውን ሰላም የሚወድ እግዚአብሔር ተብሎ እንደተጻፈ የእግዚአብሔር ባህሪው ፍቅር ነው። ፍቅር በባህሪው ለሌላ ሰው በሚሆን ነገር ይደሰታል። ሰው ከዚህ ከፍቅር ባህሪ ነጸብራቅ ነው ሰው የተፈጠረው። እንድናገለግለው እንድናመልከው ሳይሆን ከተፈጠርን ላይቀር ግን እናመልከዋለን፣ እናገለግለዋለን። አገልግሎት የሚባል ግን የተጀመረው ከውድቀት በኋላ ነው። ሲጀመር ከውድቀት በፊት አገልግሎት የሚባል ነገር የለም። ኑሮ ነው ያለው። ኑሮ ራሱ አምልኮ ነው። ኢንጆይ አንተ ሳይ ደስ ይለዋል። በፊትህም ደስታና ፍስሐ አለ ተብሎ እንደተጻፈ ከፊትህ ጋር ደስታና ጠገብከኝ አለ ኢየሱስ ክርስቶስ። ለእግዚአብሔር ፍስሐና ደስታ ነው ኢየሱስ ክርስቶስ በቀኙ መቀመጥ። እኔና የእናንተ ህይወት ይሄ ነው። ዛሬ በቀኙ ነው ያለ ነው። ዛሬ ወደ ደስታ ተመልሰናል። አንዳች ነገር ከኛ አይፈልግም እግዚአብሔር። ምክንያቱም አንዳች እንደሚጎለው ልናስብ አይገባም ተብሎ ተጽፏል። ልናመልከው አልተፈጠርንም። ባታመልኩትም እግዚአብሔር ፀሐዩን ያወጣል፣ ዝናቡን ያዘንባል። አንዳች ነገር አያኮርፋችሁም፣ አይቀየማችሁም። ተነስተ ከሜዳ ዛሬ አላመለኩትም አላመሰገንኩትም አትበል። ከፈለክ ዝም ብለህ ውጣ። ውስጥ ፈንቅሎ ሲወጣ እንደ ኢየሱስ አመስግን። ኢየሱስ 10 ተነስቶ ቴንኪ አይልም ነበር። ውስጡ ፈንቅሎ ሲወጣ ነው አባቶ ያመሰግናለሁ ከነዚህ ጠቢባን ሰውረ ለነዚህ ህፃናት ይኸውልህ። አምልኮና ምስጋና ራሱ ፈንቅሎ ሲወጣ ነው እንጂ ዝም ብሎ ከሜዳ ተነስተ ቴንኪ አንተ ልጆች ደብተር ስለገዛለት ወይ ምልክ ስለገዛለት ቴንኪ ካላልኩ አባቴ ደግሞ ምን ያኮርፈኛል ብሎ ቢያስብ ምን ይሰማሃል? ለምን ቴንኪ የሚል ልብስ ስለገዛለት ለምን ቴንኪ የሚል መብቱ ነው፣ በርዝራይቱ ነው። ያንተ ደስታ ነው፣ ያ የነሱ አይደለም። መብቱ ነው፣ በርዝራይት ነው። እግዚአብሔር አምላክ ለኛ ለሚያደርግልን ነገር ደስ ይለዋል እንጂ እኔ በማደርግለት አይደለም ደስ የሚለው። ሲጀመር እግዚአብሔር በልጁ በኢየሱስ ክርስቶስ ተደስቶ ጨርሷል። አሁን የኢየሱስ ደስታ የኛ ደስታ ነው። በሶፊ ተደስቷል እግዚአብሔር። ሶፎንያስ የሚጠበቅበት ክርስቶስን አለህ ወይ ነው።
ክርስቶስ ካለ በልጁ የተደሰተውን ያህል ደስታ በአንተ ተደስቷል። ልናመልከው አልተፈጠርንም፣ ስለተፈጠርን እናመልከዋለን። እሱንም ተገደን ሳይሆን በፊቱ ቀርቤ በሚመለክ የመመለክ ባህሪ ባለው በእግዚአብሔር ፊት ቀርቤ ላለማምለክ አልችልም። በፊቱ ቀርቤ ላለማመስገን አልችልም። ዋይ እሱ ባህሪው አትራክት ያደርጋል። የፍቅር ባህሪው፣ የኮምፓሽን ባህሪው። እሱንም ደግሞ እኮ ለገባው ሰው ነው የምናወራው እንጂ ሌላው ሲጀመር የት ሲያመልከውን እሱንም አንደርስታንድ ላደረገው ሰው ነው እንጂ የምናወራው። ተነስቶ እኮ በጠዋት እስኪ እግዚአብሔርን አምልኬ ልውጣ የሚልም እኮ በጣም ጥቂት ሰው ነው። ነገር ግን ቴንኪዩ የምትልበት ወቅት አለ። በቃ ውስጥ የሚል ፈንቅሎ የሚወጣ እሱ ነው አምልኮ። በነገራችን ላይ መልሼ እንደሆነ አላውቅም፣ ለማምለክ አልተፈጠርንም። በአጠቃላይ እወቁ። እሺ፣ በጣም ጥሩ ቆንጆ ሀሳብ። አሁን ባነሳው ሀሳብ ላይ ወደ ምን መጣህ? አንደኛ ነገር እሱን ስትመለስ ታነሳለህ። ሰዎችን ወደ ትናንሽ አምላክነት የሚቀይር አይነት እሳቤ ነው። ምክንያቱም እንድንገዛ ነው የተፈጠርነው። በተፈጠሩት ነገሮች ላይ የበላይ ሆነን እንድናስተዳድር ነው። ያም ደግሞ ወደ አምላክነት የሚሄድ ነው ብሏል። ግን ከዛ ሁሉ ግን እኔ ፎከስ ማድረግ የፈለግኩት ታዲያ በዚህ አይነት ሰው ሁሉ የእግዚአብሔር ልጆች ናቸው ማለት ነው? ትናንሽ አምላክ የምትለዋን መጀመሪያ እሷን ኮሬክት አድርገ እንደ ትላልቅ በሉ እንጂ ለምን ትናንሽ ነው? ደግሞ ስለ እናንተ አላውቅም። ትናንሽ አምላክ አይደለውም። የአምላክ ትንሽ የለውም። የአምላክ ልጆች የኃይልና የስልጣን ማነስ የለባቸውም። የምን ትንሽ ነው ያመጣው? ስለዚህ አንተ ትልቅ አምላክ ነህ። ሲጀመር የባህሪ መተናነስ የለኝም ከእግዚአብሔር ጋር። እግዚአብሔር ሲወልደን በዘር መልክ ነው የእግዚአብሔር ባህሪ በውስጥ ያለው እንጂ ቁንጥሮ አይደለም። ባህሪውን የሰጠን ሙሉ። ለምሳሌ እግዚአብሔር ፍቅር ነው አይደል? ሙሉ ፍቅር እኮ ነው በዘር መልክ የተካፈልኩት። ቅዱስ ነው አለ እግዚአብሔር። የቅድስና ሙሉ ባህሪ ነው፣ ግን በዘር መልክ ነው። ዘር ደግሞ ተተክሎ ማደግ አለበት። ተተክሏል። ጌታ ስንቀበል እያደገ ነው። ቅድስናም ጽድቅም የእግዚአብሔር ባህሪዎች በሙሉ we are the partakers of his divine nature ነው የሚለው። ስለዚህ ትናንሽ የምትለዋ ወደ ትላልቅ ትቀየር። እንግዲህ ስለዚህ የሰው ልጆች አምላክ ናቸው እንዴ? ትጠራጠራለህ እንዴ? አማልክት አምላክ ታዲያ እግዚአብሔር በአማልክት ማህበር ቆመ። እስከ መቼ በፍርድ በፍታድላላችሁ? አታስተውሉም? እንደ ሰው ትሞታላችሁ። እኔ ግን አልኩ አማልክት ናችሁ፣ ሁላችሁም የልዑል አምላክ ልጆች ናችሁ ተብሎ አልተጻፈም እንዴ? ኢየሱስ ይህንንስ ኮት አድርጎ ቃሉ ልሻር አይችልም። በህጋችሁ አማልክት ናችሁ ተብሎ አልተጻፈምን? ሲጀመር እግዚአብሔር የአማልክት አምላክ የተባለው አማልክት የተባሉት እነማን ናቸው? ሰይጣኖችና አዶ ከብሬና አዳልሞቲ ምናምን ነው እንዴ? አማልክት የተባሉት የእግዚአብሔር ልጆች አይደል እንዴ? አማልክት ማለት የሚመለኩ እግዚአብሔሮች ማለት አማልክት አምላክ የተባለው አማልክት የሚለው ቋንቋ ኤሎሂ ከሚለው የተተረጎመ ነው። ኤሎሂ ደግሞ ለእግዚአብሔር ብቻ አይደለም ለሰውም ተጠቅሷል። ኤሎሂም ከሆነ ፕሉራል ነው፣ ኤሎሂ ከሆነ ሲንጉላር ነው። ኤሎሂም ለእግዚአብሔር ስንጠቅሰው የሰማይና የምድር የሚታይና የማይታይ አምላክ ነው። ለሰው ሲጠቀስ ግን በአየር በየብስና በባህር ያሉትን ይግዙ ሲል ባረካቸው የተባሉ የነዚህ ሶስቱ ዲሜንሽን ገዢዎችና ፈራጆች ማለት ነው። የአማልክት አምላክ ሲል እግዚአብሔር አማልክት የተባሉት የእግዚአብሔር ልጆች ሲሆኑ አምላካችን ደግሞ እግዚአብሔር ነው። የጌቶች ጌታ የሚለውም በነገራችን ላይ የጌቶች ጌታ ማለት እነዛ ጌቶች የምድር ጌቶችና የመሬት ከበርቴ ምናምን አለ የሚያወራው። የጌቶች ጌታ ማለት ጌቶች ዘፍጥረት ምዕራፍ 1 ላይ በአየር በየብስ በባህር ያሉትን ይግዙ ገዢ። ሰው ለገዢነት ነበር የተፈጠረው፣ ለጌትነት ነበር የተፈጠረው። የሰው ጌትነት ግን በአየር በየብስና በባህር ብቻ ነው። ስለዚህ ያንን ጌትነት ዘፍጥረት ምዕራፍ 3 ላይ አጣ ነው። አማልክት ስታንዳርድ እንኖር የነበር ነው። አማልክትነታችን በአየር በየብስና ብያለሁ፣ በሶስቱ ዲሜንሽን ነው ብያለሁ። አምላክ ማለት ገዢና ፈራጅ ነው። በዚህ በተፈጠረውን ዓለም ውስጥ የምንገዛና የምንፈርድ እኛ ነን። መዝሙረ ዳዊት 82ን በደንብ አበቡ። አማልክት አልኳችሁ እንደ ሰው ትሞታላችሁ እንጂ እናንተ እኮ ፍረዱ፣ በፍርድ አታዳሉ። እንግዲህ የህዝብ አለቆችን ነው ያንን የተናገረው፣ ካህናት፣ ነቢያትና ነገስታትን። አዲስ ኪዳን የእግዚአብሔር ልጆች ወደ አማልክትነታችን ተቀይረናል፣ ተመልሰናል። ወደ ገዢነታችንና ወደ ስልጣናችን ተመልሰናል። ዛሬ በአየር በየብስ በባህር ያሉት ስልጣን እንዲኖረን ስልጣን ተሰጥቶናል። ወደ ስልጣናችን ተመልሰናል። ያ ማለት እግዚአብሔር አይደለንም፣ እኛ ሰው ነን። እሱ ፈጣሪ፣ እኛ ፍጡር። እሱ አምላካችን እግዚአብሔር፣ እኛ ሰዎች። እሱ የሚመለክ፣ እኛ አምላኪ። እሱ ፈጣሪ፣ እኛ ፍጡር። እሱ አባታችን፣ እኛ ልጆቹ ነን። ልጆቹ እንደ አባታቸው አማልክት ናቸው እያልን ነው። አማልክት የሚለው እኛ እግዚአብሔር ማለት ይመስላቸዋል ሰው። ገዢና ፈራጅ ማለት ነው። ኤሎሂም ማለት ነው። ኤሎሂም ለእግዚአብሔር ሲጠቀስ የዩኒቨርስ ገዢና ፈራጅ ማለት ነው። ለሰው ሲጠቀስ ግን የምድር ማለት ነው። በቃ በምድራችን ውስጥ እግዚአብሔር የገዢነትን ስልጣን ሰጥቶናል። እነዚህ ነው አማልክት ብሎ የጠራው። መጽሐፍ ቅዱሳዊ ነው። አንተ ቀጣይ ጥያቄ የጠየቀው ከዚህ ጋር ምን የሚል ነበር? ወደ ትናንሽ አማልክትነት አያመጣንም ብሎ ያልከው? አይ እሱን እንኳን ትላልቅ አማልክት አድርጉን እንጂ ትናንሽ አታድርጉን። ትላልቅ ማለት የሰማይ ስባሪ ማዕከል አይደለም። የስልጣንና
የኃይል መተናነስ የለብንም። የእምነትና የእውቀት ማነስ ነው ያለብን። ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢል አለ ኢየሱስ። ስለ ሰው ነው የሚያወራው። ይሆንለታል። ጉዳዩ የእምነት ጉዳይ፣ የማወቅ ጉዳይ እንጂ። ስለዚህ እኛ ፓወርፉል ነን። ከምታስቡት በላይ ሰው ጃይንት ነው። ትንሽና ትልቅ የሚባለው በዚህ መልክ እንጂ የሰማይ ስባሪ ስለማከል አይደለም። ሰው ትንሽ አይደለም። ሰው የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ትንሽ መሆን አይችልም። እኛ የምናንሰው ከእግዚአብሔር ትዝ ይላል መዝሙረ ዳዊት ምዕራፍ 8 ላይ ለጥቂት ከራስ አሳነስከው ይላል። የሚገርም ነገር ከመላእክት አሳነስከው የሚለውን ወደ ኦሪጂናል ትርጉም ደግሞ ካየኸው ከኤሎሂም ለጥቂት አሳነስከው፣ ሰውን ታከብረው ዘንድ እስከዚህ ምን አነሳሳ? ሁሉም ከእግሩ በታች አስገዛለት። ከኤሎሂም ለጥቂት አሳነስከው። በአንዳንድ እንግሊሽ ትርጉም እንደሚለው እንደውም little lower than God ካፒታል G little lower than yourself ይላል። ሌላው ትርጉም ደግሞ እኔ ይሄንን በብሉይ ኪዳን ዘመን መላእክት በቴዎፋን ተጽፏል። ወደ ኦሪጂናል ትርጉም ወደ ሂብሩ ሄጄ ሳየው little lower than Elohim ነው የሚለው። ከኤሎሂም ለጥቂት አሳነስከው ሲል ከኤሎሂም ሰው በምንድን ነው ያነሰው የሚለውን ኤሎሂም ዘላለማዊ ነው። እኛ የተፈጠርን የተወለድን ነን። እሱ ያስገኘን፣ እኛ የተገኘን ነን። ሁሉን ያገኘነው ከሱ ነው። እሱ ከኛ የሚያገኘው ነገር የለም። እሱ ያለኛ ኤግዚስት ማድረግ ይችላል። እኛ ያለሱ ኤግዚስት ማድረግ አንችልም። እሱ አባታችን የወለደን ነው፣ እኛ የተወለድን ነን። እሱ የጀመረን፣ እኛ የተጀመርን። እሱ የፈጠረን፣ እኛ የተፈጠርን ነን። ነገር ግን የእግዚአብሔር ስልጣን፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል ሳይሸራረፍ ነው የተሰጠን። ለምሳሌ ክብሩን ላሳየህ። ኢየሱስ ክርስቶስ እንዲህ አለ፣ የሰጠኸኝን ክብር ሰጠኋቸው አለ። ኢየሱስ ያገኘው የእግዚአብሔር ክብር ይባላል። የእግዚአብሔር ክብር ሳይሸራረፍ በዘር መልክ እግዚአብሔር አባት ለልጆቹ ሙሉ ክብሩን የሰጠው። ነገር ግን ሙሉ ክብሩን በሙሉ ክብሩ እንገለጣለን ማለት አይደለም። የእውቀታችንና የእምነታችንን ያህል ብቻ ነው የምንገለጠው። ቀጣይ ጥያቄ ረሳሁት። ምን ጠየቀኝ ከዚህ ውጭ? ስለዚህ ከዚሁ ጋር ተያይዞ ሰው ሁሉ የእግዚአብሔር ልጅ ነው ወደሚል ነገር አይወስደንም ወይ? አዎ፣ በጣም አሪፍ። ሰው ሁሉ የእግዚአብሔር ልጅ ነው። ዘፍጥረት ምዕራፍ 1 የማይመለከተው ሰው የለም። መጽሐፍ ቅዱስ እኮ ቅድም ራሱ የጠቀስኩት ጥቅስ ምን ይላል? ሁላችሁም አማልክት ናቸው፣ ሁላችሁም የልዑል ልጆች ናቸው ተብሎ ተጽፏል። ሰው ሁሉ ዘፍጥረት ምዕራፍ 1 ላይ የተፈጠረው ወይም የተወለደው ልጆችን እግዚአብሔር ዘፍጥረት ምዕራፍ 1 ላይ ወለደ። ከዚያ በኋላ ዘፍጥረት ምዕራፍ 3 ላይ ሁላችንም ጠፋን፣ አንድ ሰው አልቀረም ያለው ማን ነው? ኢሳይያስ ምዕራፍ 1 ላይ ልጆችን ወለድኩ እነሱም አመጹብኝ። ተመልከት፣ በሬ ባለቤቱን አህያውም ጋጣውን አወቀ፣ ሕዝቤ ግን አላወቀም። ልጆች ወለድኩ እነሱ አመጹብኝ። አሁን ተመልከት እንግዲህ ዘፍጥረት ምዕራፍ 1 ላይ ሙስሊም የለም፣ ኦርቶዶክስ የለም፣ ጴንጤ የለም፣ ኤቲስት የለም፣ ጌ የለም፣ ስትሬት የለም፣ ሁላ ኤቲስት የለም፣ ክፉ የለም፣ ደግ የለም፣ ጨዋ የለም፣ ባሪያ የለም። ሁላችንም ዘፍጥረት ምዕራፍ 1 ላይ በእግዚአብሔር መልክና አምሳል ተፈጠርን። ያኔ ዘር እንጂ የተሰጠው ሰው ሊሆን የሚችል ዘር እንጂ ሰው በስጋ ኤግዚስት አላደረገም። መኖሪያ ወደዚህ ዓለም መግቢያ አካላችንን ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ አበጀልን። አንድ ጊዜ ነው እግዚአብሔር ጭቃ የጠፈጠፈው። ከዛ ውጭ ቁጭ ብሎ አስሬ ሰው ሲረገዝ ቁጭ ብሎ ሸክላ ሲጠፈጥፍ አላየንም። ከዛ ሚስቱንም አወጣ፣ አጥንት አፈር ሞላባት። ከዛ በኋላ እነሱ እየተዋለዱ ነው እኛ ጋር የደረሰው። ያው ታውቃለህ፣ እግዚአብሔር አንድ ቀን ጭቃ የጠፈጠፈው። ፍጥረትን ደግሞ አንድ ቀን ነው ሰው የፈጠረው። ሲድ የሰጠው ዘር፣ መንፈሳዊ ዘር በእግዚአብሔር መልክና አምሳል የተፈጠሩ የእግዚአብሔር ዘር የሰጠው አንዴ ነው። ስለዚህ ሰው ሁሉ አንድ ቀን የተፈጠረው። በየቀኑ ቁጭ ብሎ እኮ እግዚአብሔር ሰውን እየፈጠረ አይደለም። የሆኑ ባልና ሚስት ሲተኙ ያለታ ቁጭ ብሎ እየፈጠረ ሳይሆን በተመደበላቸው ዳርቻና ዘመናትን ወሰነላቸው ስለሚል መጽሐፍ ቅዱስ በራሳቸው ጊዜ ወደዚህ ዓለም የሚገቡበት ነው። መጽሐፍ ቅዱስ ነፍስን ወደ ሰጠው ሳትመለስ ይላል። ሰጪ እግዚአብሔር፣ ነፍስና መንፈስ ከእግዚአብሔር ይመጣሉ። ስጋችንን ደግሞ ከእናትና አባታችን እናገኛለን። በኮምባይን ወደዚህ ዓለም እንገባለን። ሰው ሁሉ የእግዚአብሔር ልጅ ነው። ሁላችንም እግዚአብሔርን ጥለን ጠፋን። በክርስቶስ ኢየሱስ ሰውን ሁሉ አገኘ እግዚአብሔር። ሰውን ሁሉ ልብ አድርግ፣ ሰው ሁሉ የእግዚአብሔር ልጅ ነው ብያለሁ። ሁሉም ሰው ጠፋ ብያለሁ። ኢየሱስ ክርስቶስ የጠፋውን ፍለጋ መጣ። የጠፋውን ፍለጋ ሁሉንም ፈልጎ አግኝቷል። ሰው ከኢየሱስ ጋር ተሰቅሏል። ሁሉም ሰው ከሱ ጋር ሞቷል። ሁሉም ሰው ተቀብሯል። ሁሉም ሰው ከሙታን ተነስቷል። አሁን ልዩነት ተፈጠረው እዚህ ጋር ነው። ሁሉ ሰው በአብ ቀኝ አልተቀመጠም። በቀኙ ሲያስቀምጠው አብሮ አስቀመጠን የሚለው ፈቃደኛ የሆኑ ሰዎች ብቻ በአብ ቀኝ ተቀመጡ። የቀሩ ሰዎች ማን ብለን ልንጠራቸው? አሁን እዚህ ጋር መሰለኝ አንተ ጥያቄ። እሺ አሁን ዳግም የተወለዱ ላመኑና ለተቀበሉት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። እሺ እነዚህን አሁን የተቀበሉት እሺ ወደ ልጅነታቸው ተመልሷል። እንደ አዲስ አይደለም ልጅ የሆኑት፣ ከጠፉበት ተፈልጎ የመጡና ፈቃደኛ ሆኖ እርቅ ተቀብሎ የገቡ ናቸው። አሁን እርቁ ሁሉ ካለቀ በኋላ በትዕቢት ተወጥረው ውጭ ያሉ፣ ሽሻ ቤት ያሉ፣ ድራግ ቤት ያሉ፣ እስካሁን እየተለመኑ ያሉ እነሱ ለእግዚአብሔር ምኑ ናቸው?
እነዚህ ሰዎች መጽሐፍ ቅዱስ ያመጻ ልጆች፣ የቁጣ ልጆች፣ የዲያብሎስ ልጆች በመሰረቱ ከኢየሱስ ሞትና ትንሣኤ በፊት የነበሩ ሰዎች ናቸው። አሁንም ቢሆን ዳግም ያልተወለደ ሰው የዲያብሎስ ልጅ ነው የሚባለው፣ የሰይጣን ልጅ እንደ መጽሐፍ ቅዱስ የቁጣ ልጅ ነው፣ ያመጻ ልጅ ነው። የዲያብሎስ ልጅ የተባለው ዲያብሎስ ስለወለደው አይደለም። ዲያብሎስ ሲጀመር መላእክት አይወልዱም አይዋለዱም። ሰይጣን መልአክ ነው። ቢወልድ እንኳን ጂኒዎችን እንጂ የሚወልዱ ሰው አይወልድም። ለምንድን ነው የዲያብሎስ ልጆች ያላቸው ከተባለ ዲያብሎሳዊ ሐሳብ ስለሚያደርጉና በዲያብሎሳዊ ሐሳብ ስለተጠቀለሉ ነው። ዲያብሎስ ፊገራቸው ነው፣ ምልክታቸው ነው፣ የውሸት አባታቸው ነው። ብላይንድ ፎልድ አድርጎ ማለት ነው። አያውቁም ማን እንደሚመራቸው። ኢየሱስ በዚህ ሰዓት ነው አባታቸው የዲያብሎስ ልጆች ያላቸው። ኦኬ አባታችሁ ነፍሰ ገዳይ ስለሆነ ነው ልትገሉኝ የምትፈልጉት ሲላቸው፣ አባታችን እኮ እግዚአብሔር ነው አላቸው። አይ እግዚአብሔርማ ቢሆን ኖሮ ልትገሉኝ አትፈልጉም ነበረ። አባታችሁ ዲያብሎስ ነው አላቸው። ለዚያ ነው ልትገሉኝ የምትፈልጉት፣ አባታችሁ ዲያብሎስ ነፍሰ ገዳይ ስለሆነ ነው አላቸው። አየህ፣ የዲያብሎስን አባትነት ስለመውለድ ሳይሆን የሚያወራው አሳዳጊ አባታቸው የውሸት አባት ማለት ነው። ስለዚህ ሰው ሁሉ የእግዚአብሔር ልጅ ነው ወይ? ዘፍጥረት ምዕራፍ 1 የምናምን ከሆነ ሰው ሁሉ የእግዚአብሔር ልጅ ነው። ሰው ሁሉ ከእግዚአብሔር የተወለደ ነው። ነገር ግን ሁላችን ተስማምተን የጠፋ ነው። ኢየሱስ ደግሞ ሁሉንም ሰው ነው የመለሰው። በምን እንደማውቀው ሁሉን ሰው እንደሞተለት እኔ ወደ ላይ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ወደ ራሴ ስባለሁ አለ። ማለት ዓለም ሁሉ መጥቶ ከኔ ጋር ይሰቀላል ነው እያለ ያለው። ያለታ ያልተሰቀለ አለ? የለም። አብሮ ያልሞተ አለ? የለም። አብሮ ያልተቀበረ አለ? የለም። አብሮ ያልተነሳ አለ? የለም። ለዛ ነው አንድን ዓለማዊ ሰው ወጥተው ወንጌል ስንሰብክ የኔ ወንድም ጌታን ተቀበል ሞቶልሃል ነው እንጂ የምንለው እና እንዲሞትልህ አንለውም። እኩል ነው ዋጋ የተከፈለልን። ነገር ግን እስካልተቀበለና አምኖ በእግዚአብሔር አብ ቀኝ እስካልተቀመጠ ድረስ ምንም እንኳን ኦሪጂኑ የእግዚአብሔር ልጅ ቢሆን ስትል እንደ ዲያብሎስ ልጅና እንደ ሰይጣን ልጅ ይቆጠራል። እውነቱ ግን የእግዚአብሔር ልጅ ነው። ሰይጣን አጭበርብሮ ብላይንድ ፎልድ አድርጎ አሳውሮ ነው እያሽከረከረው እንደ ዛምቢ የሚጫወትበት። ይሄንን ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ታገኛላችሁ። የዚህ ዓለም አምላክ የማያምኑ ሰዎችን ሐሳብ አሳወረ ነው የሚለው። አሳውሮ ነው እንደ ዛምቢ የሚጠቀምባቸው። ሰው ሁሉ የእግዚአብሔር ልጅ ነው። ቆይ እኔ ዳግም ተወልጃለሁ። ውጭ ያለ ጌታን አልተቀበለ ሰው አለ። እሱም የእግዚአብሔር ልጅ ነው፣ እኔም የእግዚአብሔር ልጅ ነኝ። እሱኛውን እግዚአብሔር እየለመነው ነው። ልጄ ሆይ እባክህን፣ እንደ ኃይሉ ዮሐንስ እባክህን ስማኝ፣ እባክህ ልጄ ሆይ ነው እንጂ የሚለው ዕቃዬ ሆይ መኪናዬ ሆይ አይለውም። ፍጥረቴ ሆይ አይለውም። ልጄ ሆይ ተከፍሎልሃል እኮ ኢየሱስ ሞቶልሃል። አብረህ ሞተህ እኮ ተነስተሃል። ዋጋ ሙሉ ተከፍሎልሃል። አንተ እኮ የኔ ነህ፣ ለምን ውጭ ትቆማለህ? እኔ እኮ ነኝ ኦሪጂናሊ ወልጄ የጠፋህብኝ። ከጠፋህበት እኮ ተፈልገህ መጥተሃል። ለምን ውጭ ተወጥረህ ቆማለህ? እባክህ ግባ፣ እንብላ፣ እንጠጣ፣ ደስ የሚበለን ሲለመን እንደነበረው ልጅ ማለት ነው። ሰው የእግዚአብሔር ልጅ ነው። ሁሉ መንግስተ ሰማያት ግን አይወርስም። ሰው ሁሉ አብሮ ተሰቅሏል፣ አብሮ ሞቷል፣ አብሮ ተቀብሯል፣ አብሮ ተነስቷል። ሁሉ በአብ ቀኝ አልተቀመጠም፣ ደግሞም አይቀመጥም። የሚቀመጡት እነማን ናቸው? ሊያመኑና የተቀበሉት ብቻ። ስለዚህ የእግዚአብሔር ልጅ ተብሎ ሊጠሩ የሚችሉት አሁን አምኖ የተቀበሉት ብቻ ናቸው። ሌሎቹ ልጅ ስላልሆኑ ሳይሆን የጠፋ ልጅ ነው። ለእሴይ ምሳሌ እቺን ተናግሬ ልቀቅልህ። ሁለት ልጆች አሉኝ እኔ እዝራዬና በኔ ሁሌ ምሳሌ የማደርገው እነሱ ነው። ጋር ፎር ቤዲ ራሴ ምሳሌ የማደርገው ምንድነው? ሰው ምሳሌ ላለማድረግ ነው። አንደኛው ልጅ ተነስቶ እባክህ እኔ አልፈልግህም አንተን ብሎ ጥሎኝ ቢሄድ በህይወት አለ። ይሄ ልጅ ግን አልፈልግህም ማለት እንዳልጠራ ላስት ኔሜንን ቀይሬያለሁ ብሎ ቢቀይር አንድ ሰው መጥቶ ኃይሉ ስንት ልጅ አለ ቢለኝ ሁለት ልጆች አሉኝ ብዬ ነው የማወራው። ግን አንደኛው ልጅ ጠፍቷል፣ አንደኛው ልጅ አለ። ሁለቱም ልጆች ምን ያህል ማንን ነው የምትወደው? ሁለቱም እኩል ነው የምወደው። እንዳውም ልቤ ያለ የባዘነው ውጭ እሱ ነው። 24 ሰዓት ደጅ እንዳያደረገኝ የሰበረኝ እሱ ነው። አሁንም ደጅ ቆሜ እግዚአብሔር እስከዛሬ ለጠፉ ልጆች ደጅ እያየ ነው። እኔ እናንተን አለ የሚያየው። እኔ እናንተም ኦልሬዲ ገቢ ሆነናል ልጆቼ እያለ ልቡ እየደማ እግዚአብሔር። አንዳንድ ሰዎች አሁን አንዳንድ ጴንጤ ማህበረሰብ ውስጥ ያሉ ሰዎች ይመጡ ነው ሰው ሁሉ እግዚአብሔር ልጅ ነው። ለምን አንተ አልሞትክላቸው? አንተ አልደማህላቸው? አንተ መስቀል አልተሸከምክላ? ምን አገባ? ሰው ሁሉ እግዚአብሔር ልጅ ቢሆን ለምን እንደሚያኮርፍ አላቅም። አበሻ ነኝ። ሰው ሁሉ መንግስተ ሰማያት ይገባል ያለ የለም። መንግስተ ሰማያት ለመግባት ዳግም መወለድ ያስፈልጋል። ዳግም ለመወለድ የተሰጠን ስጦታ እጅን ዘርግተህ መቀበል ይጠይቃል። ውጭ ያለ ሰውዬና እኔ ምንም የሚለየን ነገር የለም። አንድ የተለያየ ዘግናኝ ኃጢአት ያለ ሰውዬ አበሻ የሚጠላውና እኔ ያልሆንኩት ሰውዬ እኔ ከዛ ሰውዬ የምሻልበት ምንም ምክንያት የለም። የተቻልኩት በአንድ ነገር ነው። የተሰጠኝን አሜን ብዬ ራሴን ሞኝ አድርጌ የተቀበልኩ። ያኛው አልተቀበለም። በዚህ ነው የምንበላለጠው። ሲቀበል ሲመጣ እሱ ከኔ ጋር እኩል ነው። አሁንም ልጅ ነው።
ነገር ግን ልጅነቱን እምቢ ስላለ ብቻ ነው። ይሄ ነው የሚገባኝ። ሶፊ አምሹር ብዙ ሰው እንደሚደሰት እርግጠኛ ነኝ። አሁን ኮሜንት እንኳን እስቲ የምትስማሙና የማትስማሙ ብለህ እስቲ 1 ቁጥርና 2 ቁጥር ጠይቃቸው ነው። እሺ እንግዲህ ሁሉም የሰው ልጅ በሙሉ የእግዚአብሔር ልጅ ነው ብለሃልና የሰው ልጅና ወልድ አንድ አይነት ነው ለእግዚአብሔር አብ ልጅነታቸው? የኢየሱስ ክርስቶስ ልጅነትና ዳግም የተወለዱ የእግዚአብሔር ልጆች ልጅነታቸው አንድ አይነት ነው ወይ ነው ያልከኝ? ዳግም የተወለዱ አላልኩም። ዳግም የተወለዱ ሳይሆን ሰው ሁሉ የእግዚአብሔር ልጅ ነው ብለሃል። ስለዚህ ከሱ ጋር አንድ አይነት ነው ወይ ልጅነቱ? አይደንቲካል ልጅነት ነው። ልጅነት ሁለት አይነት ከሆነ መንግስተ ሰማያት አንገባም። ክርስትና የሚባለው ነገር ራሱ ሮንግ ነው። 2-3 ልጅነት የለም። ለብሶ ላይ ስማማ ይችላል። ይሄ የኔ የኃይሉ ዮሐንስ አስተምህሮና መረዳቴ ነው። ያዙልኝ። ልጅነት ምንድነው የሚለውን ያብራራው መሰለኝ። ደግሜ ልናገረው። ልጅነት የሚለው ነገር ላይ አልተግባባንም ከብዙ ሰዎች። ልጅነት ሲባል እግዚአብሔር ውስጥ ገብተን ከማህፀን በኩል መውጣት የሚመስላቸው ሞኞች ወይም ደግሞ ከሚስት አግብቶ የወለደን የሚመስላቸው ሰዎች ካሉ ልግባባ አልችልም። ልጅነት ለእኔ በእግዚአብሔር መልክና አምሳል መፈጠር ማለት ነው። አንዳንድ ሰው ይመጣና አዲስ ኪዳን ላይ እኮ ነው ልጅ መሆን የጀመርነው ይላል። አዲስ ኪዳን ላይ ፍጥረት ነህ፣ በክርስቶስ ተፈጠርን ይላል መጽሐፍ ቅዱስ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። በእውነት ቃል አስበው ፈጠርን ነው የሚለው። ወለደን የሚለውን ስለመፍጠር ስለ ባራህ የሚለው ቋንቋ በነገራችን ላይ ከእግዚአብሔር መገኘት ሰማይ ምድርንም ባራህ ነው ያደረገው፣ እኛንም ባራህ ነው የሚለው ሂብሩ ቃል። ባራህ ማለት ከእግዚአብሔር መገኘት ማለት ነው። ሰማይና ምድርም ከእግዚአብሔር ነው የተገኙት፣ እኛም ከእግዚአብሔር ነው የተገኘ ነው። እኛን ልዩ የሚያደርገው መልክና አምሳል የሚባል ነገር ላያችን ላይ ያኛው ኢንግሬቭመንቱ ነው እኛን ከሌላ ፍጥረት ልዩ ያደረገን። ሰማይ ምድርና አፈር፣ ጨረቃ፣ ከዋክብት ላይ መልክና አምሳል የለም። መልክና አምሳል ያለው እኛ ላይ ነው። መልክና አምሳል ማለት የእግዚአብሔር መለኮታዊ ባህሪ ተካፋዮች ነን እኛ። የእግዚአብሔር ልጅ የሚለው ቋንቋ ሚስት አግብቶ ወለደን ያለሃል እንዴ? ወይም ደግሞ ከማህፀን አወጣን ያለ እግዚአብሔር ሴት ነው እንዴ? ይሄ እዚህ መንፈሳዊ ቋንቋ አውርተን መግባባት የምንችል ከሆነ ብቻ ነው ከብዙ ሰው ጋር መግባባት የምንችለው። ልጅነት የሚለው ላይ እንግባባ ሲጀመር። ይሄ ልጅነት እንግዲህ ከእግዚአብሔር መገኘት ነው በሚለው ከተስማማን፣ የእግዚአብሔር መልክና አምሳል መሆን ነው ብለን ከተስማማን፣ ዘፍጥረት ምዕራፍ 3 ላይ ሞትን ስንል ሕያውነት ስለነበረ ነው ስለ ሞት የሚወራው። ከሕያውነት መውጣት ማለት ነው መሞት፣ መንፈሳዊ ሞት ማለት። ያለታ የእግዚአብሔር ልጆች የነበርን ሰዎች ሞትን፣ መንፈሳዊ ሞትን ማለት ድብን ብለን ሞትን ወይም ቫንሽ ያደረግን ሳይሆን በእግዚአብሔር መልክና አምሳል መኖራችን አበቃ። ከመንፈስ ቅዱስ መመሪያ ወይም ሬቨሌሽን መቀበል አቆምን። ስታንድ አሎን ስፒሪት ሆንን ማለት ነው። ሲጀመር ኃጢአት ምንድነው፣ ጽድቅ ምንድነው የሚለውን ሌላ ጊዜ አብራራለሁ። አሁን ተመልከት እንግዲህ የእግዚአብሔር ልጆች የጠፋ ነው ዘፍጥረት ምዕራፍ 3 ላይ ነው። የሞት ነው ዘፍጥረት 3 ላይ ነው። ኢየሱስ ክርስቶስ ለምን መጣ? እኛ የለቀቅንበት ጫማ ውስጥ ነው የቆመው ኢየሱስ መጥቶ። በነገራችን ላይ በእኛና በእግዚአብሔር መካከል ክፍተት እንዳልተፈጠረ ታውቃለህ? ክፍተት ተፈጥሮ ቢሆን ኖሮ ለዘላለም አንመለስም፣ እንደ ሰይጣን ሆነን እንቀር ነበር። ክፍተት እንዴት አልተፈጠረም? ምን ነው ወጥቶ የለም ወይ? መንፈሳዊ ሞቶ የለም ወይ? ጠፍቶ የለም ወይ? እንዴት አልተፈጠረም ትላለህ ካልክ ዓለም ሳይፈጠር በክርስቶስ መረጠን የሚል ቃል ትዝ ይላል። ሰው እንደሚክደው ስለሚያውቅ እግዚአብሔር አስቀድሞ ባካፕ አዘጋጅቷል። እግዚአብሔር ሰው ሜዳ ላይ አልወደቀም። የሰው አወዳደቅ እንደወደቁት መላእክት አይደለም። የወደቁት መላእክት ዲስከኔክትድ ነው የሆኑት። መመለሻ አክሰስ የለም። እኛ ዲስከኔክትድ አልሆንም። ለዛ ነው እግዚአብሔር ተከትሎ አዳም ወዴት ነህ ብሎ ፍለጋ የመጣው። አስቀድሞ ባካፕ ስንወድቅ መውደቂያ ፍራሽ ያዘጋጀን በክርስቶስ የማዳን ፕላን። በሌላ ቋንቋ ሰውን እፈጥራለሁ እንደሚክደኝ አውቃለሁ። ሲክደኝ ግን መልሼ ያስከፈለኝን የህይወት ክፍያ መልሼ በክርስቶስ የራሴ አድርጓለሁ በሚል የፍቅር ውሳኔ ነው ሰው የተፈጠረው። ስለዚህ አስቀድሞ ዓለም ሳይፈጠር እግዚአብሔር ምን አዘጋጀ? መውደቂያ ያዘጋጀልን ክርስቶስ ይባላል። ስለዚህ ክፍተት አልተፈጠረም። በተስፋው ቃል ያቺን ክፍተት ክርስቶስ ዘግቷታል ዓለም ሳይፈጠር። ታስታውሳለህ? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ጀምሮ ስታነብ ይህም ጸጋ ከዘመን ዘመናት እንዲህ ነው የሚለው። ክፍሉን ብታወጣ ደስ ይለኝ ነበረ። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና። እስቲ አንብቦ ካለ በእናትህ በጣም ዳት ማይ ፌቨሪት ወርድ 12 ደቂቃ 12% አለኝ ነው ያስነበ እንትን ይላል። ቀጥል አንብቦ 2:9 ላይ ነው። 2 ምዕራፍ 1 ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምረህ እስከ ወረድ ብለህ አንብብ። አቁም እስክል። እሺ በጌታ በኢየሱስ ስም ያዳነን በቅዱስም አጠራር ነው የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም።
ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት ወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። ስለዚህም ምክንያት በቃ እስከዚህ ድረስ ነው የፈለግኩት። እስቲ ረጋ ብላ አንብበው። በጌታ ያዳነን በቅዱሱም ጠራን የጠራን እግዚአብሔር ነውና ብላ አንብበው። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷልና ይላል። በጣም የሚገርም ክፍል ነው። ይሄን ክፍል በደንብ በተለይ ሰባኪ የሆናችሁ ሰዎች ለስብከታችሁና ለትምህርታችሁ ለወደፊት ሕይወታችሁ ስለሚጠቅማችሁ በደንብ አንብቡት። ያዳነን ይላል በቅዱሱ ማጠራ